ሰላም እንደምን ያላችሁልኝ የዩቲዩብ ፋሚሊዎቼ፣ ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ቪዲዮውን ሬት የምናደርግ ይሆናል። ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ቆይ ምን አድርግ ነው የሚለኝ ኑሮ? ቆይ ምን ይሸ ነው ኑሮ? ወይኔ ኑሮ፣ ወይኔ ምን ነው ቆይ ኑሮ፣ ወይኔ ቆይ ምንድን ነው ወይ ኑሮ፣ ወይኔ ቆይ ዞማዬ የኔ አንበሳ የኔ ጎፈሬ ዞማ ምንድነው? ኑ አብረን እንገንባ በጋራ በመተሳሰብ በፍቅር እንደ ቤተሰብ ልባችን አይበገርም አይዝልም ከቶ ትከሻ ጨርማታ የኛ ድርሻ ኑ አብረን እንገንባ። አረ አበደ ምግብ ነው። ሂሳብ አንተ የናሽናል አይዲ አይደል እንዴ? እና ቢሆንስ ጋይስ ምንድነው? አንተ በሽተኛ ነህ? አረንካ አባቱ ስሚ ቺጓ ስሚ ምንድነው? ስትመጪ በዚህ ሚጪ አልመጭም። አንተ እዚህ ውጭ ምን እየሰራክ ነው? አንተ ሰውዬ እኔን ለምንድን ነው የምታቃጥለኝ? እኔ እስከ መቼ ድረስ ነው ከአንተ ጋር የምቃጠለው? አንተን አይደል እንደ የማወራው? ለምንድን ነው የማታወራው? እኔ ተቃጠልኩ ከአንተ ጋር። እኔ እንደ ህፃን ልጅ አንተን የሚያክል ሰውዬ እኔ እንዲሁ በስተርጅና እኔ ምን ልትሆን እንደሆነ አለቅም። አሁን ግባሽ ወደ ቤት። እኔ ምን አባቴ ያለኛል እንደው ከአንተ ጋር። እኔ ለድንጋይ ነው የማወራው? ለግርግዳው ነው የማወራው? ለአጥሩ ነው የማወራው? ወይኔ እናቴ ምን እንደምን ማን እንዳለ እያናገርኩ እኮ ነው። አዋራኝ። ኧረ ወይኔ እኔ አንተ ነህ ቢዳባሽ ምታም በእናትሽ እዚህ ጋር ስልክሽን ጠፋው። አንቺ ለራሱ ቀሽት እያደረለሽ ነው ባባዬ ማለት ምን እሺ ነው? ምን ፈልገኛ እንዴ? አታይ ምን ስልክህን አስቀምጥልሃለሁ፣ ትደውላለህ። ሰማኸኝ? አፊ ደውለሻት ደውይ እንዳርሽ ይሻል። እሺ እንዴ ማን ነጩን ቲሸርት ልግዛው ወይስ ጥቁሩ? ኖ ዳርክ ነገር አያምርብህም። ብራይት ያለው ነጩ ነው። ነጩን ግዛው። አዎ ልክ ነህ። ይሄ ያማረብኝ ይመስለኛል። አዎ እሱን ግዛው። ማን ነጩን ቲሸርት ልግዛው ወይስ ጥቁሩ? ነጩ ነበር የሚያምርብህ፣ ግን ጥቁሩ ቆሻሻ ይችላል። አዎ ቆሻሻ የሚችለው ጥቁሩ። አዎ ቆሻሻ የሚችለውን ግዛ፣ ጥቁሩ። አዎ ጥቁሩን ልግዛው። ቤብ ወይ ቆንጆ ነኝ ግን? አዎ ቆንጆ ነሽ። ከምር ሁለቴ ለምን ትጠይቂኛለሽ? ሁለቴ ለምን ታስዋሽኛለሽ? አንዴ አይበቃም? ኃጢአት ለምን ታስገብኛለሽ? ሰላም ነው ቢማር ሸር እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ እዲ አችሬሽ እዲ ማጋይ እንድንሽ ሁሉ ፒስ አለን። ይሄ መኪና ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደ ሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደ ሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸድ የሆነ እንትን ነውና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎን ሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም ይሄ በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው። ከዛ ስዘጊው ራሱ እንደ ሌላ መኪና አይደለም። ይኸው ስዘጊው ነው ምዘግ ባላየ ማለት አይሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸውሽ ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ ኧረ አመጣቸዋለሁ። የሚገርምሽ ነገር ይሄ ስፖኪው ራሱ ያሳያል ከውስጥ ሆነ ማለት እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት እኔ እኮ ስወለድ እኮ እንግዲህ ልጁን እንዲይዤው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲህ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ ግን ያንተ የግል ብቃት እኮ ለብሩ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና ሻምቶ ሄዶ ገሽቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ የምትጮት? ምን ማለት ጮትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጮት። በረኛ ብታስገባኝ ይኸውልህ ጎል የሚባል ስለማይገባ የጎሉን መረብ ለአሳ አጥማጆች ሳይቀር ወስደ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም።
ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ሁሉን አሸንፈሽ ነክሰሻል ልቤ ላይ ዋይ አንተ ሰላም ነው ጋሽ? የቤት ኪራይ አትከፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመብህ። አይ 3 ወር ባለፈ አርሰናልም በልታ በደስታ ምናምን አልተመቻቸልኝም። በደስታ አርጀንቲና ስላንተ ሜሲ የሚያገባኝ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ የቤት ኪራይ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ በገዛ ቤት ያታ ሰላም ነው ባሉስ? ሰላም ነው። እንዴት ነው? አለ ዘይት፣ እሺ 5 እንቁላል፣ 5 ኪሎ ምስር፣ እሺ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? አለ ሁሉም አለ ጠራው ይኑሩ። አሉ እንዴት እያል ማዝ እንደሆነ ለአንዳንድ ነገር ፈልጋቸው አሉ እንዴ? አሉ ቤት ናቸው። አከራይ ማለት አሉ ይኑሩ። ምንድን ያማቻለን እንትን አለ እንዴ? ምንድን ይሄ እንትን ምን ለነበረ ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ። የጤፍ ነው። አዎ የጤፍ ነው አለ። ጤነኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁት? እንትና ኑግ አለ አለ ኑግ ራሱ አለ። አዎ ይኑር። መጣው ታሾፋለህ እንዴ? ታሾፋለህ ወይ? በለው በስራ እየቀለደ እኮ ነው በለው። እዚች ጋር አንተ ብትደርስ እንዳላይ ማኪዬ እኔ ማር እንዴት ነሽልኝ? እንዴት ነህ? ሰላም ነው። አንቺ በአካል ደግሞ እንዴት ነው የምታምሪው? አንተም በጣም ነው የምታምረው። ባይዘው እኮ ለመጀመሪያ ጊዜ ነው አጅሬ ሴት ተወቄ ደስ አረ ፈርስት ዴታችን በጣም አሪፍ ይሆናል ብዬ አስባለሁ። አንቺ ምን ሆነሻል? መጠርጠሩስ? እንዴት ነው የምትወስደኝ? እዚህ ጋላክሲ ሆቴል አላወኩትም። ጋላክሲ ሆቴል እዚህ ይሳጠው ፔንሲዮን አጠገባለሁ። አይ አላወኩም። አላወኩሽ ወይ? በቃ ሰላም ጋር እንሄዳለን። ማናት ሰላም? ሰላም አስቼ ፔንሲዮን ጀርባ ያለችው ወር በቃ አንተና ሬስቶራንት ነው ያለው። ማነው እዚህ ጋር ያለው? ዳርክ ምናምን የሚባለው ሬስቶራንት? አይ አላወኩም። ይሄ አለሚቱ ፔንሲዮን ፊት ለፊት ያለው አላወቅሽም? አላወቅኩትም። ወይ በቃ ጸጋዬ ጋር እንሂዳ። ማነው ጸጋዬ? ጸጋዬ ዮናስ ፔንሲዮን ጀርባ ያለችው። አላወቅኩትም። ልቀቀኝ በእናትህ እንጂ ልቀቀኝ በእናትህ ልቀቀኝ። ሻሽ ነው ገና ኦንላይን የኤሌክትሪክ ጥገና ነው ያለው። ጥገኛውን ንከው በመጀመሪያ። አዎ ጎበዝ። ጥገኛው ካልሰራላችሁ ምንድነው የምታደርጉት? መሀለኛውን አረንጓዴውን ከለር ተነኩታላችሁ ማለት ነው። ንኩት፣ ምንም አይነት እንዳትጠራጠሩ። ንካው፣ ጫን በለው፣ ችግር የለውም። ሶስተኛውን ንካው የኔ አባት ንካው። እሰይ ምንድነው? አንተ ምን ሆነ ነው? አረ እንጃ መጨፈር ማቆም አልቻልኩም። ና ግባ፣ ና ኋላ ግባ። ምንድነው? አረ መጨፈር ማቆም አልቻልኩም። ጌታ ሆይ ና ግባ። እሺ አይዟችሁ፣ ቆይ ሆስፒታል ልውሰዳችሁ። አይዞ በእንግዲህ ደርሰሻል። ሹራቢን ቁጭ አድርጊና ወረጂ። የምን አባ ሹራብ ነው? ምንድነው ይሄ ደግሞ? የማንኛው እብድ ነው? እናት ከዚህ መስመር አለፍ። ልጄ እኮ ናት። ምን ያባል ታምጣ እጆች ሲነኩ ድንች ስኳር እኮ ነው የሚሆኑልሽ። የኔ እጄ ስኳር በአንቺ እጆች ለመነካት እኮ ነው መሬት ስር ጭቃ ውስጥ የሚያድገውን ድንቹን ለመሆን ተመኘውልሽ እኮ እንዴ። ምኞት አይከለከል ሆነ። ልቤ ውስጥ እኮ ፍቅርሽ እንደ ስንቃለ ተሰንጓል እያልኩሽ ነው። አንቺ ሽንኩርት ሆነሽ እኔ ልጬ በከትፍሽ እንኳን ማለት ነው ከአይኔ ውስጥ አንዲት የእንባ ዘለላ ጠብ እንኳን የምትል አይመስለኝም። የኔ የፎሶሊያ ፍሬ። ኧረ በእናትህ ስራዬን ስራበት ሂድልኝ እንዴ። ትቆጪ አንቺ ውበት ጉሊት፣ ጉንጮችሽ ቲማቲም፣ አፍንጫሽ ነው ቃሪያ፣ ጥርስሽ ነጭ ሽንኩርት፣ አይኖችሽ በካሮት እንዲያማሩልሽ አንቺማ የውበት ጉሊት ነሽ። ልቤ ላይ እኮ ፍቅርሽ ተመድቧል እና እባክሽ ቸርቸሪው እያልኩሽ ነው። የኔ ስትሪት ሱፐር ማርኬት የኔ ኢትፍሩት እያልኩሽ እኮ ነው። እንዴ ስራ የለህም አይደል? በቃ አለኝ እንጂ የኔ ሰው ቬጂቴብል አንቺ የሽንኩርት ድልህ እኮ ነሽ። ለኔ እኮ ገና ሳስብሽ ማለት ነው ልቤ ይቁላላል። እስቲ እሺ በይኝና ቁሌቱን እንቅመሰው እያልኩሽ እኮ ነው። መቼ ነው ፍቅርህን በተግባር የምታሳየኝ? ቆይ አሳይሻለሁ በቅርቡ ሲታገሽኝና ሰሞኑን 300 ብር ፈልጌ ሰጥሽና ማለት ነው አቮካዶ አምጥተሽ ንግድሽን ታስፋፊያለሽ። ደግሞ የምወድልሽ ነገር ታውቂያለሽ፣ ኩራትሽን። ይሄ ዱባ ምናምን አትይም እኮ ጎመን ምናምን አይደለ? አዋሊ እንዳትይ ምን ያደርጋል ብለሽ ነው። እስኪ ሽንኩርት ስጪ።
እሺ የስንት ላድርግልህ? የ30 ቲማቲምን ሽንኩርቱን ጨምሪ። እሺ በምን ልስጥ? ማያሻ ይዘሃል? አልያዝኩም። በቃ በእናትሽ በዚህ ስጪውና ወደዛ ቶሎ ወደሚሄድበት ሂድ በእናትሽ። ምንድነው ይሄ ደግሞ ሲያምር? ፔፐር ባግ ነው። ይኸውልሽ የሚያመርቱት ማለት ነው ክራፍት ፓክ ሶሉሽን ይባላሉ። ለተለያዩ ዓላማ የሚውሉ ፔፐር ባጎችን ይሰራሉ። ማዘዝም መግዛትም ትችላለሽ። ከሱም በተጨማሪ ደግሞ ሙሉ የፔፐር ባግ ቢዝነስ ያሰለጥናሉ ማለት ነው። ከሱም በተጨማሪ ደግሞ ለሙሉ የፔፐር ባግ የሚሆኑ መስሪያ ጥሬ ዕቃዎችን ከነሱ ከራሳቸው ማግኘት ትችላለሽ። አንቺ እንደውም ይሄን ትተሽ እነሱ ጋር ብትሰለጥኝ የት ደርሰሽ ነበር እያልኩሽ ነው። እኔም እፈልጋለሁ። የት ነው ቦታቸው? ይኸውልህ አድራሻቸው ጎፋ ካምፕ ሲሆን ማለት ነው። ስልክ ቁጥራቸውን ከታች አስቀምጬዋለሁ። ደውለህ ማውራት ትችላለህ እያልኩ ነው። ሰላም አለይኩም። ወአለይኩም ሰላም። ሰበል ጻድቅ ዳቦ ነገር አንተ ሙስሊም ሰላም አለይኩም ብለህ ሰበል ጻድቅ ነው። ይሁዲ የሰንበት ነው። ከዛ ቤት ነው የተቀበለው። ከየትኛው ቤት ነው ያልኩት? ጌታን ተቀበል። ሃሌሉያ ጌታን ተቀበልና ና ጌታን ላዘምሮ ምንድነው ምን አባ እየሰራ ነው እዚህ? 12 ምንድነው የምትሰራው? 12 ነን እና ምን አገባኝ ነው 13 ብትሆንስ ምንድነው ተረዘያተ